ሰማኝማ ኤቢ ወይ አቦ ተበጂ ማለት ምን ማለት ነው? አቦ ተበጂ ማለት ምን ማለት ነው? አንቺ እኮ አማርኛ ነው የበላታ ሰፈርሽ እንዴ? እና እዚህ ላይ ጣፉልኝ አቦ ተበጂ አሉ። አንቺ ያለ ዝም በይ እንዴ ነው አንቺ ወይ ጦዘሽ ነው የገባሽ? ምንድነው ጡዚ አይደለም ማሬ። ምንድነው የምታነቢው ታዲያ? ምንድነው ደግሞ በማታ አያምርም? ቪዲዮ እየሰራሽ ነበር አይደለም? ልጆቼ እንዳጋጣሚ እንደዚህ ይሄንን ልነቀስላችሁ ብዬ ተነቅሼ ቀሚስ ሲሉኝ ይሄን የመሰለ ቀሚስ ለብሼ በነገራችሁ ላይ ዋና እንዴት እንደምትችል አልነገርኳችሁማ። በጣም አሳ በሏት ስትዋኝ አሳ በሏት። በጣም ነው የምትዋኝ። ልንገራችሁ ብዬ ነው። ታው ገበና እኮ ነው ገበና። እኛ ዋናተኛ ያጀማ የሷን የዋና ታሪክ ቀስ ብዬ በሰፊው ነግራችሁ፣ በጣም በሰፊው ነው የምነግራችሁ። አይደለም እኮ ወንድም ታው እንጂ እንዴት ታው ወንድም በወንድሙ ላይ ይነሳል። ዋና እንዲመታ ይቻላል። አሁን እኔ አንተ ማሳ ነባሪው ማሬ አይ ባንነካካ ጥሩ ነው። እኔም ፋይል አወጣለሁ። እንኳን እሰይ ሌላው ይቅር እኮ ያገባ ሌላው ይቅር። እሺ ማዋኘቱ ምናምን ይቅር እኮ ህዝብ እዛ ውስጥ ያለውን ህዝብ እየተዋጨርሽ ጨርሽ ከስር ገብታ ሰው እየዋጨረች ምን ላርክሶች እኔ አላቅም። እውነቱን ለመናገር እኔ ዋናዋንቼ አላቅም። እኔ ሴት ነኝ፣ ግድ የለም ችግር የለውም። አንተ አለ አይደል እንደ ወንድ ሆነ ጫፍ ላይ እንትሪቱ ግጥም አድርገህ ይዘህ እንዳሳ እንደ አሳ ስሙን ቀየረ እንዴ? እንሽላሊት እንትን ግርግዳ ያለ ግርግዳ ሆነ እንዴ? አላየሽኝም ማለት ነው። ወደም ስለነበረ እኮ አንቺ ቤት በቁ ታይኛለሽ። ሰው በማዋጨት ተጠምደሻል።